ከኳስ ንጉሶች ማንን እንጥራ? ለፍጥነት ምባፔን ጥራ፣ ለችሎታ ኔይማርን ጥራ፣ ለጉልበት ሃላንድን፣ ለእይታ ዴብሮይናን፣ ለድሪብል ከፈለክ ሜሲን ጥራ፣ ለኃይለኛ ምት ከፈለክ ቫልቬርዴን ጥራ፣ ለመከላከል ቫንዳይክን ጥራ፣ ለውበትና ድንቅ ብቃት ከፈለክ ቪኒሺየስ ጁኒየርን፣ ለአእምሮ ጥንካሬ ሞድሪችን ጥራ፣ ለፈጠራ ከፈለክ ቤሊንጋምን ጥራ፣ ለወኔና ስሜት ከፈለክ ሰርጂዮ ራሞስን ጥራ፣ ለወጥነት ቋሚ ብቃት ከፈለክ ሌዋንዶውስኪን ጥራ፣ በኳስ ለመዝናናት ሮናልዲንሆን፣ ኳስ ለማዳን ከፈለክ ኮርቷን ጥራ፣ ለመረጋጋት ከፈለክ ኦዚልን ጥራ፣ ለአጨራረስ ከፈለክ ሃሪኬንን ጥራ፣ ለግንባር ኳስ ቫን ፐርሲን፣ ለቅጣት ምት ጄምስ ዋርድ ፕራውስን፣ ለግራግር ተስፈንጣሪ ምት ከፈለክ ጋሬዝ ቤልን ጥራ፣ ለታታሪነት ከፈለክ ካንቴን ጥራ፣ ለጭካኔና ቁርጠኝነት ከፈለክ ፔፔን ጥራ፣ ለቅጽበታዊ ምላሽ ሙለርን፣ ለልዩ ጥበብ ቤንዜማን። እነዚህን ሁሉ በአንድ ላይ ከፈለክ ግን የምንጊዜውም ታላቅ ተጫዋች የሆነውን ክርስቲያኖ ሮናልዶን ጥራ። እውነተኛ የሮናልዶ አድናቂ ይህንን አይቶ CR7 ብሎ አስተያየት ሳይጽፍ አያልፍም።